ኮንታ ውስጥ ሲጓዝ የነበረ አንድ ቱሪስት በዝሆኖች መንጋ መካከል እያለፈ ነበር። ዝሆኖቹን ሲያያቸውም በአግራሞት ቆሞ ቀረ። ምክንያቱም እነዚህ ግዙፍ ዝሆኖች በፊት ለፊት እግራቸው ላይ በታሰረች ትንሽዬ ሲባጎ ነገር ከመንቀሳቀስ ተገድበው ባሉበት ቆመው ነበር። ምንም አይነት የገዘፈ ሰንሰለትም ይሁን ውስብስብ ወጥመድ አልነበረም፣ ግን ትንሽዬ ሲባጎ ብቻ። ዝሆኖቹ ከሲባጎ ስራት በቀላሉ መላቀቅ እንደሚችሉ ግልጽ ቢሆንም ምንነቱ ባልታወቀ ምክንያት ከትንሿ ሲባጎ ማምለጥ አልቻሉም ነበር። በመገረም ላይ ሳለም አንድ የዝሆኖች አሰልጣኝን በቅርቡ ያገኝና ለምን እነዚህ ዝሆኖች ዝም ብለው እንደቆሙና ለማምለጥ ምንም አይነት ጥረት እንደማያሳዩ ይጠይቋል። በጣም ትንሽዬና ጨቅላ በነበሩበት ሰዓት ተመሳሳይ ሲባጎን ነበር እነሱን ለማሰርም እንጠቀመው። በዛ እድሜያቸው እነሱን ለመያዝ በቂ ነበረች። በዚህም ምክንያት ባደጉበት ሰዓት ማምለጥ እንደማይችሉ ከወዲሁ አምነው ተቀብለው ነበር። ሲባጓ አሁን ላይም እንደምትይዛቸው አምነው ስለተቀበሉ በጭራሽ ለመበጠስና ነፃ ለመውጣት አይሞክሩም ሲል አሰልጣኙ ያስረዳዋል። እኚህ እንስሶች በየትኛውም ሰዓት ያቺን ሲባጎ በጥሰው ነፃ መውጣት ይችላሉ። ነገር ግን እንደማይችሉ በማመናቸው ብቻ እዛችሁ ባሉበት ተጣብቀው ይቆያሉ። አያችሁ፣ በህይወታችሁ ውስጥ ስንቶቻችሁ ናችሁ ልክ እንደ ዝሆኖቹ የሆነ ሰዓት ላይ አንድን ነገር ሞክራችሁ ስላልተሳካላችሁ ብቻ በቀላሉ ያንን ነገር ማድረግ እንደማትችሉ አምናችሁ የተቀመጣችሁት? እባካችሁ እነዚያ ያለፉ ጊዜያት ሸክሞችና ማሰሪያዎች የህይወታችሁን የእድገት ጉዞ እንዲያጠናቅፉ አትፍቀዱላቸው። ያለፉት ውድቀቶች የወደፊት ህይወታችሁን አቅጣጫ በፍጹም መጠቆም የለባቸውም። መወሰንና አዎንታዊ በሆነ መልኩ ምላሽ መስጠት መቻል አለባችሁ። ቢያንስ ሞክሬያለሁ ብላችሁ ለራሳችሁ መናገርና እንደገና መቀጠል ይጠበቅባችኋል። ስለዚህ ራሳችሁን በትንሽዬ ዓለም ውስጥ አትገድቡ። በተገደበች ዓለም ውስጥ ራሳችሁን ማገዳችሁን አቁሙ። ነፃ ውጡ። አዳዲስ ነገሮችን ሞክሩ። አዳዲስ ሰዎችን ተዋወቁ። ይህን ትልቅ ዓለምም ያለማቋረጥ አስሱት።